በደች ልጅ ይዘንላችሁ ከች ብለናል። ማየት ከመጀመራችሁ በፊት ፎሎ እና ላይክ ማድረጋችሁን አትርሱ። እስኪ ዛሬ ያቧን ይዘናት ከች ብለናል። እስኪ እንያት አንዳንድ ቪዲዮዎቿ በጣም ነው የምንወድላትና መጨረሻ ላይ ሰብስክራይብ ማድረጋችሁን አትርሱ። ነገራችሁ ላይ ራሳችሁን ሰው ህይወት ውስጥ እንደ ትልቅ ሜን ካራክተር አይታችሁ በጥስጥስ የምትሉ ሰዎች አድቡ። እኛ ጊዜም ግድም አይሰጠንም ስለናንተ። ለምን እንደዛ ያሳይባል እንደምትለው ኤአይ ዝሆን አግብታችሁ እንቁራሪት ወልዳችሁ ከዛ ደግሞ ፍየል ወሽማችሁ ከሀገር አትወጡ። ጌታን አይመለከተንም። በዛ ልክ ነው ግድም አይሰጠን። በጥስጥስ እኔ ከሄድኩ ትታነቃለች፣ በጥስጥስ እኔ ካላወራኋት ትታፈናለች ምናምን። ሽንኩርት 130 ገብቶ አልታፈነም ይሄ ህዝብ በት ምን ይባላል? አረቺ ጆም ትላት ነገር ነው። አረ ይመጃት። እኔም ባይማኖቴ አንቺም ባይማኖትሽ የተባለው ዘፈን ነው። በቃ አለቀ። እውነተኛ ህይወታችሁ ላይ አንጠታችሁ ችግር የለም እኛም ፍቅር ነው እንጂ እምነት አይለየንም። እንዴት ነው የማይለያችሁ? አግብታችሁት ነገ ወልዳችሁ እንዴት ልትኖሩ ነው? ከቤተሰብ ጋር እንዴት ነው የምትቀላቀሉት? ከዛ ልጅስ ሲወለድ እናንተስ እሺ ተጠናግራችሁ ተጋባችሁ። ልጅ ስትወልዱ ምንድን ነው የምታረጉት? የትኛው እምነት ነው የሚከተለው? የሆነ የተዘበራረቀ ነገር ራሳችሁ ውስጥ አታስገቡ። ከመነሻው የተለያየ እምነት ከሆናችሁ አትቀራረቡ። ምን አደከማችሁ? ለምን ቁስል ይዛችሁ ትወጣላችሁ? እኔ እኮ ፍቅራችን ብቻ ያሸንፋል። አያሸንፍም። ለትዳር ፍቅር ብቻ መሰረት አይደለም፣ ብዙ ነገር አለው። ቤተሰብ ከቤተሰብ ነው የሚጋባው። አትጨማለቁ። እዚህ ጋር ያበደ ንግግር ማርያምን እዚህ ጋር ቆንጆ ነች። ኧረ ያቦነ ንቀት ነው። ሰብስክራይብ ማታረጉት እንዴ? ድንግል ሴት ነው ማግባት የምፈልገው። በቃ ለፈጣሪ እዚህ ጋር ያዘልን እዚህ ጋር በጣም ጨዋ ሴት ምናምን። እሺ አንተስ ጨዋ ነህ? አይ ወሮ በላህ ነኝ። ብር አለህ? አይ ምንም ሰርቼ አላውቅም። ስርዓት አለህ? ምን ቦጣኝ ጋር ተወጥነኝ እንዴ? እንዴት ነው ጨለማ ከብርሃን እንዴት ህብረት ይኖረዋል? አይ ነው እኛ እኮ አሁን እናንተ ድንግል እንፈልጋለን ጨዋ እንፈልጋለን ማለታችሁ አይደለም ችግሩ። አንተ ምን አለ ስትባል ምንም ባዶ ኪስ ጨዋ ነህ። አረ ይችላልች ለማገር ያተራመስከው አንተ ነህ። ታዲያ እንዴት ነው እንደዛ አይነት ጥሩ ሴት አንተ የምታገባ? እንዴት ነው ቢጤት ነው እንጂ የምታገኘው? ወዴት ነው ወደ ተቃራኒ ነገር የምትሮጠው? ጭንቁ ሲመጣ ወሮ በላ ምንጭ እኛም ቤቢስ እንዲህ ብዬ ላውራ አለበለዛ ከብዳችሁ ምን ሆነ ነው ዛሬስ? ኧረ በእናታችሁ ሰብስክራይብ አድርጉ። እቺ ልጅ የምትወዷት ኮሜንት ላይ አለም በሉ። እግዚአብሔር አቃዣችኋለሁ ለሊት የመጣው ብቻ ነጥቤ ዛሬ ኤርፎን ኤርፓድ የተባሉት ነገሮች የተፈጠሩት ሰው መሀል ተሰብስበን ስልካችንን እኛ ብቻ እንድናዳምጠው እንደው በመብራት ታክሲ ውስጥ ሰልፍ ላይ ብቻ ህዝብ የተሰበሰበ ቦታ ቁጭ ብሎ ዛራ ቻንድራን የሚከፍታለ በእውነት ድብልቅ ያለ ሚውዚክ የሚከፍታለ ያዝ ታክሲ ውስጥ እኮ ነን። ቻይንኛ አንዱን አጠገቤ ጭራሽ ቻይንኛ ከፍቶ ለወርድ ስል እኛው ሰላምታ ሁላችኋል ስግጥ ብላችሁ እንዴ እና አንድ ቀን አንስተን በመስኮት ነው የምንወረውረው። ያንተን እንትን ስንደናቆር እንግባ ወይ ደህና ነገር የለ ወይ ደህና ወሬ እንኳን የሚባል የለው። ጠጋ እንዳንል ድንቁርስ ታረጉ ሰውን የምትሉ እውነቷን ነው። አድቡ። እንደዚህ አይነት ስራ የምትሰሩ ሰዎች በጋ መላክ ወይ ኤርፎን ተጠቀሙ፣ አሊያም ደግሞ ሁላችንም ጋር ደርሶብናል። ፈርሉላ በኢየሱስ ሞቻለሁ። አትቢ ያብ የምትመቻችሁ ሁላችሁም እስኪ በኮሜንት እንወድሻለን በሉልኝ። በእናታችሁ በጣም ትመቸኛለች። ኦሬዲ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።